ሴራ የነቢዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 33 ሁለተኛው የአቀባህ ቃል ኪዳን በ13ኛው ዓመተ ነብይነት የሐጅ ወር ከሰባ በላይ የየስሪብ ሙስሊሞች የሐጅ ስርዓት ለመፈጸም ከጣዖታውያን ወገኖች ጋር በመሆን ወደ መካ መጡ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ሰላም ከኔ አልሐምዱሊላህ በጣም ሰላም ነኝ። ክርስቲያን ወገኖችም ሰላም ብያለሁ። ሴራ የነብዩ ሰለላሁ ዐለይሂ ወሰለም የህይወት ታሪክ ክፍል 33 ሁለተኛው የአቀባህ ቃል ኪዳን በ13ኛው ዓመተ ነብይነት የሐጅ ወቅት ከሰባ በላይ የየስሪብ ሙስሊሞች የሐጅ ስርዓት ለመፈጸም ከጣዖታውያን ወገኖቻቸው ጋር በመሆን ወደ መካ መጡ። እነዚህ ሙስሊሞች ገና የስሪብ ውስጥ እያሉ ወይንም መንገድ ላይ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም በመካ ተራሮች እየተሳደዱና እየፈሩ በእንግልት እንዲኖሩ እስከ መቼ እንተዋቸዋለን በማለት እርስ በርስ ተጠያየቁ። መካ ሲደርሱ ከነብዩ ሰለላሁ ዐለይሂ ወሰለም ጋር በሚስጥር ግንኙነት በማድረግ በአያመተ ሸሪዕ መካከል ሚና ውስጥ የመጀመሪያ የጠጠር ውርወራ ስርዓት በሚፈጸምበት ጋር አጠገብ ካለው ሸለቆ ውስጥ ለመገናኘት እና ይህ ስብሰባ እጅግ ሚስጥራዊ በሆነ መልኩ ሌሊት እንዲፈጸም ተስማሙ። በእስልምና በጣዖታዊነት መካከል የተደረገውን የፍልሚያ ሂደት የቀየረው ይህን ታሪካዊ ስብሰባ ይተርክልን ዘንድ ከአንሷር መሪዎች መካከል ለአንዱ እድሉን እንስጠው። ከዓብ ኢብን ማሊክ አልአንሷሪ እንዲህ ሲሉ አውግተዋል። የሐጅ ስርዓት ለመፈጸም ሄድን። በአያመተ ሸሪዕ ቀናት ውስጥ አቀባህ ከተባለው ስፍራ እንድንገናኝ የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ቀጠሩን። ከታላላቅ አለቆቻቸው መካከል አንዱ የሆነው አብዱላህ ቢን አምር ቢን ሐረም አብሮን ነበር። ከኛ ጋር ወሰድነው። ሚስጥራችንን አብረነው ካሉ ጣዖታውያን እንዲደብቅ ነበር። እርሱ ግን ነገርነው። አቡ ጃቢር ሆይ ከታላላቅ ሰዎችን መካከል አንዱ ነህ። ነገ የእሳት መቀጣጠያ እንዳትሆን እንሰጋለን አልነውም እና ወደ ኢስላም ጋበዝነው። ነብዩ ሰለላሁ ዐለይሂ ወሰለም አቀባህ ላይ እንደቀጠሩልንም ነግረነው ሰለመ። ከቀጠሮው ስፍራም አብሮን ተገኘ። ብልህና ጥንቁቅ ነበር። ያን ቀን ሌሊት ከወገኖቻችን ጋር ካረፍንበት ቦታ ተኛን። የሌሊቱ ሲሶ ከተገባደደ በኋላ ወደ ቀጠሮው ቦታ በጥንቃቄና እየተሽሎከሎክን ሄድን። ከአቀባህ ዘንድ ካለው ሸለቆ ውስጥም ተገናኘን። 73 ወንዶችና 2 ሴቶች ነበር። ሁለቱ እንስቶች ነሲበት ቢንት ከዓብ፣ እሙ አማራህ እና አስማ ቢን አምር እሙ መኒዕ ነበሩ። ከሸለቆው ውስጥ ተሰባስበን ነብዩን ሰለላሁ ዐለይሂ ወሰለም መጠባበቅ ጀመርን። አጎታቸው አባስ ኢብን አብዱል ሙጠሊብ አስከትለው መጡ። አባስ ያኔ አልሰለሙም ነበር። ገና የወንድማቸውን ልጅ ጉዳይ ለመከታተል ከስብሰባው ላይ መገኘት ፈለጉ። የመጀመሪያው ተናጋሪ እርሳቸው ነበሩ። የውይይቱ መጀመርና የኃላፊነታቸውን ክብደት አባስ ማብራራታቸው ተሰብሳቢዎች ተሟልተው ከተገኙ በኋላ የሃይማኖታዊና የወታደራዊ ትብብር ስምምነት ለመፈጸም ውይይቱ ተጀመረ። ቀድመው የተናገሩት የነብዩ ሰለላሁ ዐለይሂ ወሰለም አጎት የሆኑት አባስ ቢን አብዱል ሙጠሊብ ነበሩ። ይህን ስምምነት ሊያስከትል የሚችለውን የከበደ ኃላፊነት ለየስሪባውያኑ በግልጽ አብራሩላቸው። እንዲህ አሉ። ኸዝረጆች ሆይ ሙሐመድ ከኛ ዘንድ ያለውን ቦታ ታውቃላችሁ። ከወገኖቻችን ጥቃት ከለላ ሆነዋል።
ከወገኖቹ መሃል የተከበረ ነው፣ በሀገሩ ውስጥ የተጠበቀ ነው። እርሱ ግን እናንተን መርጧል፣ ከእናንተ ጋር መኖርን ወዷል። ቃላችሁን በመውላት ከተቀናቃኖቹ የምትጠብቁት ከሆነ መልካም፣ አሳልፋችሁ የምትሰጡ ከሆነ ግን አሁኑ ተዉት። ምክንያቱም ከወገኖቹ መካከልና ከሀገሩ ውስጥ በክብርና በጥበቃ ነውና የሚገኘው። የእስራኤላውያንም እንዲህ አልን፣ አንተ ያልከውን ሰምተናል። የአላህ መልእክተኛ ሆይ ለአንተም ለአምላክህም የወደድከውን ነገር ጠይቅ። ይህ የአንሳሮች ምላሽ ይህ ታላቅ ኃላፊነትና የሚያስከትለውን ውጤት ሁሉ ለመሸከም የነበራቸውን ቁርጠኝነት፣ እምነት፣ ጀግንነት፣ ፍጹም የሆነ ቅንነት፣ ታማኝነት ይመሰክራል። በመቀጠል የአላህ መልእክተኛ ሰለላሁ ዐለይሂ ወሰለም ማብራሪያ ሰጡ። ቃል ኪዳኑም ተፈጸመ። ስምምነቱ ይዘት ጃቢር ረዲየላሁ ዐንሁ እንዲህ በማለት የስምምነቱን ይዘት አውግተዋል። የአላህ መልእክተኛ ሆይ ቃል የምንገባልህን ነገር ንገረን አልናቸው። እንዲህ ሲሉ ዘረዘሩ። አንደኛ በሁሉም ሁኔታዎች ውስጥ ለመስማትና ለመታዘዝ። ሁለተኛ በችግርም በድሎትም ወቅት ለመመጽወት። ሶስተኛ በመልካም ለማዘዝና ከመጥፎ ለመከልከል። አራተኛ የሰዎችን አሉባልታና ትችት ሳያስፈራችሁ የአላህን ትዕዛዝ ልትፈጽሙ። አምስተኛ ወደ እናንተ ስመጣ ከጎኔ በመቆም ልትረዱኝ፣ ራሳችሁ ለሚስቶቻችሁና ለልጆቻችሁ የምታደርጉትን ጥበቃ ለእኔም ልታደርጉልኝ ቃል እንድትገቡልኝ ይሻለሁ። ይህን ከፈጸማችሁ ጀነትን ታገኛላችሁ። በራዒ ቢን ምዕሩር እጃቸውን ያዘና አዎ በእውነት በላከህ ጌታ እምላለሁ፣ ለራሳችንና ለቤተሰቦቻችን የምናደርገውን ጥበቃ ለአንተም እናደርጋለን። የአላህ መልእክተኛ ሆይ በእኛ ተማመን፣ በአላህ እምላለሁ እኛ ከአያት ቅድመ አያቶቻችን የጦር አዋቂነትና ጀግንነት ወርሰናል አለ። በራ እየተናገረ ያለ አበል ሀይሰም ቢን ቲሐን ጣልቃ በመግባት የአላህ መልእክተኛ ሆይ በእኛና በአይሁዶች መካከል የነበረውን ግንኙነት ልንቆርጥ እየወሰን ነው። እኛ ይህን ካደረግን በኋላ አላህ ድልን ከለገሰህ እኛን ትተህ ወደ ወገኖች ትመለሳለህን? በማለት ጠየቀ። ነቢዩም ፈገግ አሉና ይህ በፍጹም አይደረግም። እኔና እናንተ በደም ተሳስረናል፣ ላንለያይ ተቆራኝተናል። እስከ ሕይወት ፍጻሜ ድረስ እኔ የእናንተ ወገን፣ እናንተም የኔ ወገን ናችሁ። የተዋጋችሁትን እዋጋለሁ፣ የተቃረናችሁትን እቃረናለሁ አሉ። የስምምነቱን ክብደት ስለማጽናት ሴራ ክፍል 34 የስምምነቱን ክብደት ስለማጽናት በስምምነቱ ይዘትና ባህሪ ዙሪያ በቂ ውይይት ተደርጎ ቃል ኪዳኑን ለመፈጸም ሲዘጋጁ በ11ኛውና በ12ኛው ዓመተ ነብይነት የሀጅ ወቅት የሰለሙ ሁለት ሰዎች ተራ በተራ በቆሙ ለወገኖቻቸው የስምምነቱን ክብደትና የሚጠይቀውን ግዙፍ መስዋዕትነት በግልጽ ተረድተው ቃል ኪዳኑን ይፈጽሙ ዘንድ በአጽንኦት አስታወሱ። ቃል ኪዳኑን ለመፈጸም በተሰበሰቡበት ጊዜ አባስ ቢን ኡበይዳህ ቢን ነድላህ ከዚህ ሰው ጋር የምትጋቡትን ቃል ኪዳን ክብደት ተረድታችኋልን? አላቸው። አዎ አሉ። ሰዎቹን ሁሉ ቀይ ከጥቁር ሳትለዩ ለመዋጋት ቃል እየገባችሁ ነው። ንብረቶቻችሁን